ዛሬ ዝርያው ስለጠፋ ዳይኖሰርስ የለም ይባላል። ከመነሻው ምንም የሌለ ነገር እንዴት የለም ይባላል? ተግባባን? የግድ ለአላህ መኖር ሌላ ዓለም ውስጥ ገብቶ ማስረጃ ማሳየት አያስፈልግም። እንዳመጣጣቸው እንደራሳቸው ቃላት መያዝ ነው። ሁለተኛ መኖርና አለመኖር የሚለውን ነጥብ ብናነሳ ከሁለቱ ማን ነው ቀዳሚው በዚህ ዓለም ላይ? በሎጂክስ ሕግ ቢሆን መኖር ይቀድማል ወይስ አለመኖር? መኖር የመጣው ካለመኖር በኋላ ነው ወይስ አለመኖር የመጣው ከመኖር በኋላ ነው? የቱ ነው መቅደም ያለበት? ሎጂካሊ ውጁድ መኖር ቀዳሚ ነው። አለ የሚለው የለም ከሚለው ቀዳሚ ነው። ለምን ከተባለ ፉቀሃኡል ኢስላም ምን ይላሉ በቃዒዳቸው? ፋቂዱ ሸይ ላ ዩዕጢ፣ የሌለው አይሰጥ። ከሌለ ነገር ያለ ነገር ሊገኝ በፍጹም አይችልም። ካለ ነገር ግን ወደፊት ከጊዜ በኋላ አለመኖር መጥፋት ሊከሰት ይችላል። ስለዚህ ይሄ ዓለማችን ላይ ዛሬ አለ ብለን የተስማማንባቸው መኖራቸውን ያረጋገጥነው ሁሉ ፈጣሪ ከሌለ ከምን መጡ? ካለመኖር። ከሌለ ነገር ያለ ነገር ሊገኝ ይችላል? መጀመሪያ አስሉ ኦሪጂኑ የዚህ ዩኒቨርስ ምንም ከሆነ አስሉ እንዴት ከምንም ያለ ነገር እንዴት ሊገኝ ይችላል? የሌለው አይሰጥም። ኪሱ ላይ ምንም ከሌለ ሰው እጅህን ከተከዛ ብር ይዤ ወጣው ትላለህ? ብር ይዘህ የወጣው ኪሱ ላይ ስለነበረ ነው። ስለዚህ መጀመሪያ አስሉ ኦሪጂኑ የዩኒቨርስ ምንም ነገር አለመኖር ከሆነ ካለመኖር መኖር ሊገኝ በፍጹም አይችልም። ይሄው ዛሬ ግን አለን የምንል እኛ ሰዎች ሰማይ ምድር የምናየው ካለ ይሄ መኖር የሚባለው ነገር ከምን መጣ? ካለ ነገር ነው ግዴታ ሊገኝ የሚችለው። ስለዚህ ሁሌ ውጁድ አስበቅዬ ነው። ለአንድ ነገር መገኘት ቀዳሚ ነው። የጌታ አላህ መገኘት ነው እኛንም እንድንኖር ያደረገን። እሱማ ባይኖር